ወሬ ማዋሰድ አሉባልታ ወሬ አንዳውን ወሬ ነው የበዛው እኮ ሐሲድ ምቀኝነት በጣም በዝቷል እኮ በማከላችን ይበዝቷል። ይሄ ነው ዛሬ ገደል እየከተትን ያለው። አንድ ሰው ላይ መከራ ሲደርስ መጥፎ ነገር ሲመጣ ይደሰታል እኮ ለምን ከተባለ ምቀኛ ስለሆነ ነው። ጥሩ ነገር ሲደርስበት ጥሩ ነገር ጓደኛው ሲያመጣ መልካም ነገር ሲመጣ አያስደስተው። መጥፎ ነገር ሲመጣ ይሄ እኮ አላህ የነዛ ባህሪዎች ነው ብሎ እኮ ነው አላህ የነገረን። የኩፋሩ ባህሪ ነው። እናንተ መልካም ነገር ሲያገኛችሁ እነሱ ይከፋቸዋል፣ መጥፎ ነገር ሲያገኛችሁ ደግሞ ይደሰታሉ። አንድ ሙስሊም የሙስሊሙ ደስታ ሊሆን ይገባል። የሙስሊሙ አንድነት ደስታ ሊያመጣለት ይገባል እንጂ እንዴት አንድ ሆኑ እንዴት ተሰባሰቡ ከሌ ከከሌ ጋር ልትል አይገባም። ይሄ የምትል ከሆነማ አንተ ትልቅ ሸይጣን ነህ ማለት ነው። ለምን ለረሱል አለይሂ ሰላቱ ወሰላም በአንድ ሐዲስ ሸይጣን ሰራዊቶች አሉት አሉ፣ ይልካቸዋል በየአካባቢው። አንደኛው ይመጣል ምን ሰራ? ዝሙት አሰራውት ይላል። አንተስ ኸምር አስጠጣሁት፣ አንተስ እያለ መጥፎ ይሰራ። በቃ ኸይር የለም መጥፎ ነው በቃ። አንደኛው ግን ሁለት ወዳጆችን ወንድማማቾች ባልና ሚስት ሊሆኑ ይችላሉ። ወዳጆችን አጣልቼ አላይቼ መጣው ይለዋል። ምን ይለዋል ሸይጣን? ጎበዝ ዛሬን አንተ ስራ የሰራው አንደኛ አንተ ነው። አየህ የሙስሊም ወንድማማችነት መጣላት መጋጨት፣ የባልና ሚስት መቃረን መጣላት ሸይጣንን ያስደስተዋል። ስለዚህ የዚህ አይነት ነገር ደግሞ የሚያስደስተው የሸይጣን ተልእኮ ያለው ነው ማለት ነው። ስለዚህ እኛ ሁልጊዜም ወላሂ የሙስሊሙ አንድና እያየን ነው። ቅድም ወንድሜ ተናገረ ነበር በየመስክ በየትምህርት